ሰላም ጤና ይስጥልን የተወደዳችሁ የኤስቢኤን ብሬኪንግ ኒውስ የዩቲዩብ ቻናል ቤተሰቦች የሰዓቱን አበይትና ሰበር መረጃዎች ይዤላችሁ ቀርቤያለሁ። ወደ መረጃዎቹ ስናቀና በመጀመሪያ የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን የሽብርተኛ መንግስት በማለት የፈረጁ ሲሆን የሀገራቸው ኒውክሌር ባለቤትነትም ሊቀለበስ የማይችል መሆኑን አወጁ። በሌላ በኩል ሩሲያ በዩክሬን ላይ ያልተለመደና በቀን ብርሃን የተፈጸመ የድሮን ናዳ ወረደች። በተጨማሪም ፊሊፒንስ በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው የነዳጅ እጥረት ስጋት የኢነርጂ አስቸኳይ ጊዜ አዋጅ በማወጅ የመጀመሪያው ሀገር ሆናለች። በመጨረሻም በሰሜን ኢራቅ የሚገኘው የጋራ ጦር ሰፈር በድሮን ጥቃት የተሰነዘረበት ሲሆን ኳታር ደግሞ በአሜሪካና በኢራን የሰላም ጥረት ውስጥ ተሳትፎ እንደሌላት አስታወቀች። ዝርዝር መረጃዎችን ለማግኘት እስከ ፕሮግራሚ ፍጻሜ ድረስ አብራችሁ ይቆዩ። ወደ ዝርዝር መረጃዎች ስናቀና የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን የሽብርተኛ መንግስት በማለት የፈረጁበት ንግግር በፒዮንግያንግ እና በዋሽንግተን መካከል ያለውን ዲፕሎማሲያዊ ግንኙነት ወደ አዲስና አስፈሪ ምዕራፍ ያሸጋገረ ክስተት ሆኗል። ይህ ጠንካራ አገላለጽ የተሰማው በኢራንና በአሜሪካ መካከል የተቀሰቀሰው መጠነ ሰፊ ጦርነት ተከትሎ ሲሆን ኪም ይህንን ግጭት የሰሜን ኮሪያ የኒውክሌር ፖሊሲ ለማጽናት እንደ ዋነኛ ማረጋገጫ ተጠቅመውበታል። እንደ ኪም እይታ አሜሪካ በኢራን ላይ የወሰደችው ወታደራዊ እርምጃ ማንኛውም ሀገር የኒውክሌር ጦር መሳሪያ ከሌለው ለዋሽንግተን ወታደራዊ ጥቃት ተጋላጭ መሆኑን የሚያሳይ ሲሆን የሀገራቸው የኒውክሌር ባለቤትነት ደረጃም ከእንግዲህ ሊቀለበስን የማይችል መሆኑን በይፋ አውጀዋል። በዚህ አዲስ ስትራቴጂካዊ አስተላለፍ ውስጥ ሰሜን ኮሪያ ከአሜሪካ ጋር የምታደርገውን ማንኛውንም የወደፊት ንግግር በቀደመው የኒውክሌር ትጥቅ መፍታት ወይም ዲኒውክሌራይዜሽን ዙሪያ እንደማይሆን በግልጽ አስቀምጠዋል። ይልቁንም ዋሽንግተን ሰሜን ኮሪያ እንደ ኒውክሌር ኃይል ሀገር አምና እንድትቀበልና በሀገሪቱ ላይ የጣለችውን ማዕቀብና የጠላትነት ፖሊሲ እንድታቆም ቅድመ ሁኔታዎችን አስቀምጠዋል። ይህ አቋም ፒዮንግያንግ በዓለም አቀፍ ደረጃ ያላትን የኃይል ሚዛን ለመለወጥ ያላትን ፍላጎት የሚያሳይ ሲሆን በተለይም ከኢራን ጦርነት በኋላ የኒውክሌር ጦር መሳሪያን እንደ ብቸኛ ህልውና ዋስትና የመቁጠር አዝማሚያ በሰሜን ኮሪያ አመራሮች ዘንድ በከፍተኛ ሁኔታ ጎልብቷል። ከዚህ በተጨማሪ የሰሜን ኮሪያና ሩሲያ እያደገ የመጣው ወታደራዊ ትብብር ለኪም ጆንግ ኡን ተጨማሪ የፖለቲካና ኢኮኖሚ ጥንካሬ ሰጥቷቸዋል። ሰሜን ኮሪያ ለሩሲያ የጦር ግንባር የምታደርገው ወታደርና የጥይት አቅርቦት በምላሹ ከሞስኮ የምታገኘውን የምግብ የነዳጅና የላቀ ወታደራዊ ቴክኖሎጂ ድጋፍ አረጋግጦላታል። ይህ ጥምረት ሰሜን ኮሪያ ከአሜሪካ ተጽዕኖ የምትወጣበትን አዲስ የጥምረት መስመር የፈጠረ ሲሆን ኪም ልጃቸውን በጦር ልምምዶች ላይ በስፋት ማሳተፋቸው ደግሞ የኒውክሌር ፕሮግራሙ ለአጭር ጊዜ ድርድር የሚቀርብ ሳይሆን የሀገሪቱ የትውልድ ቅርስ መሆኑን ለዓለም አቀፍ ማህበረሰብ የሚያሳልፉበት መልእክት ተደርጎ ተወስዷል። ወደ ሌላ መረጃ ስናቀና ሩሲያ በዩክሬን ላይ ያልተለመደና በቀን ብርሃን የተፈጸመ የድሮን ናዳ ወረደች። ባለፉት 24 ሰዓታት ውስጥ ብቻ ወደ 1000 የሚጠጉ ድሮኖች ወደ ዩክሬን የተተኮሱ ሲሆን ንጹሃን ዜጎች እንዲሁም የዩኔስኮ የዓለም ቅርስ የሆኑ የታሪካዊ ቦታዎች የጥቃቱ ሰለባ ሆነዋል። ከነዚህ ድሮኖች መካከል 550 የሚሆኑት ሰዎች በሚንቀሳቀሱበት የቀጠር ሰዓት ላይ የተወነጨፉ ሲሆን ይህም ሩሲያ አብዛኛውን ጊዜ በሌሊት የምታደርገውን ጥቃት ወደ ቀን በመቀየር በቆየው የ4 ዓመት ጦርነት ውስጥ ያሳየችው አስደንጋጭ ለውጥ ነው ተብሏል። በምዕራባዊ ዩክሬን በልቪቭ ከተማ በሚገኝ ታሪካዊ ቦታ ላይ በደረሰ ጥቃት የበርናዲን ገዳም ቅጥር ግቢው ጉዳት የደረሰበት ሲሆን እሳት በአቅራቢያው ያሉ ጥንታዊ ህንፃዎችን አቃጥሏል። በዚሁ ከተማ በሚገኙ የመኖሪያ ህንፃዎች ላይ በደረሰ ጥቃት ቢያንስ 22 ሰዎች ቆስለዋል። የአካባቢ ነዋሪዎች ድሮኖቹ በስራ ቦታቸው መስኮቶች አጠገብ ሲያልፍ በማየታቸው በከፍተኛ ድንጋጤ ውስጥ መሆናቸውን ገልጸዋል። በሌላ በኩል በኢቫኖ ፍራንክቪስክ አንድ የብሔራዊ ጥበቃ ወታደርና የ15 ዓመት ልጅ በጥቃቱ ተገድለዋል። ጥቃቱ በኪየቭና በሌሎች ከ10 በላይ አካባቢዎች ላይ የሚያነጣጠረ ሲሆን በቴርኖፒል የሚገኙ 2 የኤነርጂ ተቋማት ተመተዋል። ሩሲያ ሲቪሎችን ኢላማ አላደረኩም ብላለች። የዩክሬን አየር ኃይል በአንድ ሌሊት ውስጥ ብቻ ከ300 በላይ ድሮኖችንና በርካታ ሚሳኤሎችን መጥቶ መጣሉን አስታውቋል። ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ጥቃቱ በ11 ክልሎች ላይ ጉዳት የማድረሱን ገልጸው አጋሮቻቸው የአየር መከላከያ ትጥቅ እንዲያቀርቡላቸው አዲስ ጥሪ አቅርበዋል። ወደ ሌላ መረጃ ስናቀና ፊሊፒንስ በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው የነዳጅ እጥረት ስጋት የኤነርጂ አስቸኳይ ጊዜ አዋጅ በማወጅ የመጀመሪያው ሀገር ሆናለች። ከፊሊፒንስ በላይ በነዳጅ አቅርቦት መቋረጥ ምክንያት ለከፍተኛ አደጋ የተጋለጠ ሀገር እንደሌለ ይነገራል። ሀገሪቱ 98 በመቶ የሚሆነው ነዳጅ የምታስመጣው ከባሕረ ሰላጤው ሀገራት ሲሆን የፊሊፒንስ ሸማቾች ባለፉት 3 ሳምንታት ውስጥ ብቻ ተከታታይ የነዳጅ ዋጋ ጭማሪዎችን ለማስተናገድ ተገደዋል። ጦርነቱ ከተቀሰቀሰ ወዲህ በሀገሪቱ የናፍጣና የቤንዚን ዋጋ ከእጥፍ በላይ እንደጨመረ ይነገራል። ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር ባወጡት አስፈጻሚ ትዕዛዝ የኤነርጂ አቅርቦት ላይ የተጋረጠ አሳሳቢ አደጋ መኖሩን ጠቅሰዋል። የሐዋጅ መንግስት የኤነርጂ መረጋጋትን ለማረጋገጥና አጠቃላይ ኢኮኖሚውን ለመጠበቅ የሚያስችሉ እርምጃዎችን ለመውሰድ ህጋዊ ስልጣን ሰጥተዋል። በዚህ ትዕዛዝ መሰረት የነዳጅ፣ የምግብ፣ የመድኃኒትና ሌሎች አስፈላጊ ቁሳቁሶችን ስርጭት የሚቆጣጠር ኮሚቴ ተዋቅሯል።
በተጨማሪም መንግስት የነዳጅ ክምችቶችን ለማጠናከር በቀጥታ ነዳጅና የነዳጅ ውጤቶችን ለመግዛት ስልጣን ተሰጥቶታል። የሀገሪቱ የኤነርጂ ሚኒስትር ማክሰኞ ዕለት እንደገለጹት ፊሊፒንስ አሁን ባለው የፍጆታ መጠን ለ45 ቀናት ብቻ የሚበቃ የነዳጅ ክምችት እንዳላት ገልጸዋል። ይህ አዋጅ በፕሬዝዳንቱ ካልተራዘመ ወይም ካልተነሳ በስተቀር ለ1 ዓመት ጸንቶ እንደሚቆይም አዋጁ ተነግሯል። በሌላ በኩል የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ዶክተር ማጂድ አልአንሳሪ እንደገለጹት ኳታር ጦርነቱን ለማቆም በሚደረግ ማንኛውም አይነት የአሜሪካና የኢራን ጥረት ውስጥ ተሳትፎ የላትም ሲሉ ገልጸዋል። ቃል አቀባዩ አክለውም አሁን ላይ ትኩረታችን በሀገራችን ላይ የሚሰነዘሩ ጥቃቶችን ማቆምና ግዛታችንን መከላከል ነው ብለዋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ የያዝኳቸው መረጃዎች እነዚህ ነበሩ። ከጥቂት ሰዓታት በኋላ በሌላ ሰበር መረጃ እስክንገናኝ በያለንበት ቸር ያቆየን። ቸር እንቆይ።